ተናገሪያችሁ ምን ይዘጋሻል? ተናገሪ። አብራለችኮ ሄሮን ቁጭ በይ። ቁጭ በይ። ተናገሪ። ተናገሪ። ናቲ ወንድም ነው። ተናገሪ። ምንድነው? ናቲ ወንድም ነው። ተናገሪ። ተናገሪ። ዞር በይ። ተቀመጪ። አንቺ ናቲ ዞር በይ። ዞር በይ። ሰላም ቤተሰቦች እንዴት ናችሁ? ዛሬ የሰማሁት ነገር በጣም የሚያሳዝን ነገር ነው የሰማሁት። ያልጠበቅኩትን ነገር ነው የሰማሁት። የማሜን የሕክምና ውጤት ለመውሰድ ሆስፒታል ሄጄ ነበርና ሆስፒታል ሄጄ የተነገረኝ ነገር በጣም ነው የሚያሳዝነው። ማለት በጭራሽ እስካሁን እያደረግኩ ያለሁትም ነገር ምናምን እንደዛ ነው ብዬ አስቤ አይደለም ሳደርግ የነበረው። ግን የሰማሁት ነገር ቤተሰቦች ጭራሽ ያልጠበቅኩት ነገር ነው። ማለት በዚህ ዘመን ማንን ማመን እንደምንችል ጓደኛ፣ ወዳጅ ማን እንደሚታመን ራሱ አናቅም። ማለት እንዴት ወንድሙ ነው ብዬ ነው ማስበው። የወንድሙ ቤት ነው እነ ናቲ ቤት የበላው ምግብ እንደሆነ ነው የነገሩኝ። ማለት ምግብ የሚበስል ምግብ ውስጥ የሚገባ መርዝ እንደሆነ ነው እና ወንድሙ ነው ብዬ ነው ማስበው። ጭራሽ ናቲን አልጠረጥረውም እና ናቲ ቤት ውስጥ መሆኑ ደግሞ በጣም ነው ያሳዘነኝ። በዚህ ዘመን ማንን ማመን እንዳለብን አናቅም። እኔ በጣም ነው ልቤ የተሰበረው። ምክንያቱም ናቲ ይህን ያህል ለማሚ ክፉ ይሆናል ብዬ አስቤ አላቅም። የገዛ ቤት ውስጥ ነው። ናቲ ባያደረገው እንኳን ያደረጉትን ሰዎች ያውቃል ብዬ ነው ማስበው። ናቲ ቤት ውስጥ ነው እና ለማሜ ደግሞ ይሄ አይገባውም። ማሜ መጥፎ ሰው አይደለም እና እነ ናቲ ቤት እየሄድኩ ነው። ናቲ ጋር ሄጄ ማን እንዳደረገው ያችኛውም የልጅቷ ጓደኛም አለች፣ የሰላም ጓደኛ፣ እሷም እንድትመጣ ነግሬያቸዋለሁ። እሷንም እንዲጠሩ ሶስቱን ማውራት እንደምፈልግ ነግሬያቸዋለሁ እና ሶስቱንም ነው ማውራት የምፈልገው። ምክንያቱም እውነቱን ማወቅ አለብኝ። እንዴት ነው ከሰው ጋር መኖር የሚቻለው? ከባድ ነው። ማንን ማመን እንዳለብን ምን በለው ምግብ ላይ እንደዚህ እስከ መሆን ከደረሰ እንዴት ነው ከሰው ጋር መኖር የምንችለው? በጣም ነው የሚከብደው እና እነሱ ጋር እየሄድኩ ነው። ሄጄ እውነቱን እስከ መጨረሻው ድረስ መክፈል ያለብኝ የትኛውንም አይነት መስዋዕትነት ከፍዬ እውነቱን ማውጣት እፈልጋለሁ። ከእንደዚህ አይነት ሰው ጋር መኖር ስለማይቻል በጣም ደግሞ ሌላ ያሳዘነኝና ልቤን የሰበረው ነገር ናቲ ዝም ብሏል። በዚህን ሰዓት ምንም እያደረገ አይደለም። እኔ ብቻዬን ነኝ ወደዚህም ወደዛም ስል የነበርኩት። ሐኪም ቤትም ሄጄ ምናምን ብዙ ነገር ሳደርግ የነበረው ብቻዬን ነበር። ከጎኔ መሆን ነበረበት፣ ግን ከጎኔ አልቆምም። ምክንያቱም ፈጣሪ ያውቀው፣ እኔ አላውቅም። ግን ለምንድን ነው እንደዚህ ያደረገው? ምንም ማድረግ ካለብኝ አደርጋለሁ። መክሰስ ካለብኝም እከሳቸዋለሁ። ህግ ጋር መውሰድ ካለብኝም እወስዳቸዋለሁ። እና ናቲ ዝም ማለቱ ራሱ በጣም ነው ያሳዘነኝ። ከኔ ጎን ነው መሆን የነበረበት፣ ግን እሱ ራሱን ነፃ ማድረግ ብቻ ነው የፈለገው። ናቲ አድርጎት ባይሆን እንኳን ከኔ ጎን ነው መሆን ያለበት። ያደረገውን ሰው ለማግኘት ለማወቅ ከኔ ጋር መሆን ነበረበት፣ ግን ከኔ ጎን አልሆነም። ብቻዬን ያለሁት። ብቻዬንም ብሆን እውነትን ከማግኘት ወደኋላ አልልም። እውነቱን ከማውጣት ወደኋላ አልልም በጭራሽ። ያንን እውነት ሳላገኝ እኔ ምንም ሌሎች ነገሮች ህይወቴ ውስጥ ያሉ ነገሮችን ማሰብ አልችልም። የነፍስ የህይወት ጉዳይ ነው ይሄ። አንድ ነገር ሆኖ ቢሆን ለሁላችንም ጸጸት ነው የሚሆነው። ሁላችንም ነው የምናዝነው። እንኳንስ ፈጣሪ ልቡን ስለሚያውቃት አትርፎታል እንጂ አንድ ነገር ማሜ ሆኖ ቢሆን ሁላችንም ነበረ ልባችን የሚሰበረው እና በጣም ነው በናቲ ያዘንኩት። በጣም ከምነግራችሁ በላይ የገዛ ቤቱ ነው፣ ናቲ ቤት ውስጥ ነው ምግቡ የተሰራው። ምን አይነት ሰዎችን የጠራው እሱ እንኳን ባይሆን እና እሱ ቤት ሄጄ እንዴትም እውነቷን ፈልቅቄ ማውጣት ፈልጋለሁ። ነግሬያቸዋለሁ። ናቲ ቤት ሄጄ ያለውን ነገር አብረን የምናየው ይሆናል። ስላረፈድኩ ይቅርታ አስጠበኳችሁ። መንገድ ስለተዘጋጋ ነው እና በጣም ደንግጬ ነው የመጣሁት። ትንሽ ያልጠበኩት ነገር ነው የሰማሁት እና ናቲ አላቅም፣ ያስደነግጣል የሰማሁት ነገር። ግን ሆስፒታል ሄጄ ነበር። ሆስፒታል በሄድኩበት ዶክተሮች የነገሩኝ በምግብ መመረዝ እንደሆነ ነው፣ ውጤቱ ወጥቷል እና በምግብ መመረዝ እንደሆነ ነው የነገሩኝ። እና መንገድ ላይ በበላው ምግብ ነው ብዬ እንዳላስብ እናንተን የጠራሁበትን ምክንያት ነው፣ ሶስታችሁንም የፈለኩበትን ምክንያት ነው የምነግራችሁና ችግር ለመፍጠር ነው የመጣችው ዛሬ?
ናቲ ይሄ አሁን ተረጋግተን የምናወራው ጉዳይ ነው እኮ ምንድነው ሚሻል ስለምግብ መመረዝ ነው አንዴ እንድታዳምጪ ነው የምፈልገውና የማወራውን ነገር እንድታቋርጡኝ አልፈልግም ልስማሽ ስራ ፈትቼ አይደለም ቃዲ ልስማሽ እና መንገድ ላይ በበላው ምግብ ነው ብዬ እንዳላስብ መድኃኒቱ ወጥ ውስጥ ተጨምሮ የሚሰራ ነው እና መንገድ ላይ በበላው ምግብ ነው ብዬ እንዳላስብ መድኃኒቱ የሚበስል ነገር ውስጥ የሚጨመር ነው እና የበሰለ ምግብ ደግሞ የበላው እዚህ ቤት ውስጥ ነው እና ይሄ ነገር ደግሞ እንደቀላል እንድታዩት አልፈልግም እኔ እንደቀላል ስለማላየው ማለት ነው ምንም እንደዚህ አላስብም ካንቺም ከሶስታችሁ ማን እንዳደረገ የሚያውቀው ፈጣሪ ነው ግን እዚህ ቤት እናንተን ሶስታችሁን ቀርቼ መጠየቅ የፈለኩት ነገር ምንድነው ውጤቱ እጄ ላይ ነው ምግብ እዚህ ቤት እንደበላ ማስረጃ አለ ምስክር ካስፈለገም ምስክር አለኝ ሐኪም ቤቱን ማስረጃ ውጤት አለኝ እና ከናንተ እንደፈለግሽ በቀጥታ መናገር የምፈልገው ምንድነው እያወራ ያለሁት ነገር ቀጥታ ነው ማለት ትጉ ባለ በተቆጣ ምናምን አይደለም እዚህ ቤት በበላው ምግብ ነው ብዬ ከማሰብ ሌላ ምንም ማስበው ነገር የለኝም ምክንያቱም የበሰለ ምግብ የበላው እዚህ ቤት ውስጥ ነው ባለፈው የበላው ጥሬ ምግብ ነው እንዴ ታዲያ ውጭ የበላው ሳምቡሳ ነው እና ሳምቡሳ ውስጥ የሚደረግ አይደለም መድኃኒቱ ባለፈው ቪዲዮ ላይ አፋጠኛለሽ እንደዚህ አልገባኝ ማን እንዳደረገው ማወቅ ስላለብኝ ነው እኮ ባለፈው ቪዲዮ ላይ እንደዚህ ነው የጠየቅሽኝ ማለት እና አጠፋው ልክ አይደለም ጥያቄ ልክ አይደለም ተሳስቻለሁ ነገር ነው እያወራሽ ማይመስል ነገር እኮ አይደለም የሆነ ነገር ነው ባልሆነ ነገር ቢሆን ነበር ተጠቆምሻለሁ እኔ ጋር እንጂ ናቲ ጋር አይደለም ሁለታችሁንም እየጠየቅኩኝ ነው እኩል ነው እየጠየቅኩ ያለሁት ናቲንም ጠይቄዋለሁ አሁን ሁላችሁም ሶስታችሁም አብራሽ የነበረችው ጓደኛሽ ናት አይደል ሶስታችሁንም እኩል እየጠየቅኩ ነው እሱን እኔ ምን አውቃለሁ ማን የመረዘው ሰው ምን ይሁን ብሎ ነው እንዲሞት ነው አሁን ለመከራከር አይደለም የመጣሁት ነው እኔ ምን አደረገኝ ናቲ መመረዝ ሰላም እኔ ለመከራከር አይደለም የመጣሁት ማሚ መመረዘው ለመከራከር አይደለም የመጣሁት እኔ ሐኪም ቤት የተሰጠኝ የምርመራ ውጤት የሚለውን የነገርኳችሁ ነው ቪዲዮ ይዘሽ መተሽ ነው እንዴ እንደዚህ ማይመስል ነገር መጣው ናቲ ምን መሰለ ምንም አልገባኝም የተካሄደው ናቲ ምን መሰለ ችግር ለማፍጠር ለምን እንደምትሸኩ ነው ግራ ይሄ ችግር መፍጠር እኮ አይደለም የህይወትና የሞት ጉዳይ ነው ለምን እናንተ ግን እንደዚህ እንደቀላል እንዳያችሁት አልገባኝም ለምን ነው ያቀለላችሁት እኔ እንደተረጋጋዩ አይደለም የመጣሽ እንደተራ ነገር እዚህ የምትጨቃጨቂው አንቺ ነሽ እንጂ ናቲ መረጃ ይዣለሁ ብለሻል አይደል መረጃው የሚለው ምንድነው የበሰለ ምግብ ውስጥ ነው መርዝ የተደረገው እየበላሉ ጥሬ ነገር ነው ሳምቡሳ ጥሬ ነገር ነው ሳምቡሳ ውስጥ ሊሆን አይችልም ምክንያቱም የሚበስል ነገር ውስጥ ነው የሚደረገው አሁን እናንተ ናችሁ የመረዛችሁት ነው ምትዩ እዚህ ቤት በበላው ምግብ ነው የሚሆነው ምክንያቱም የበሰለ ምግብ የበላው ከዚህ ቤት ውጭ አይደለም ኧረ አንቺ ልጅ ባክሽ እንደዚህ እኮ የሚያስቆጣ ነገር አይደለም ያወራሁት ናቲ የሚያስቆጣ ነገር አይደለም የሚያስቆጣ ነገር ነው ያወራሁት እዚህ ቤት ድረስ ጠርታ እኔ እኮ አሁን ማን እንዳደረገው ነው ማለት ስለማላቅ ከሶስታችሁ ነበራችሁ የዛን ቀን እሱ ነበር ማን እንዳደረገው አላውቅም እዚህ ጋር ለመጠየቅ የፈለኩት ምንድነው ያደረገውን ሰው ማውቃ በቃ ግልጹ ነው የምናገረው ከዚህ ቤት ነው ከናንተ ከሶስታችሁ አንድ ሰው ነው ምክንያቱም ውጤቱ የሚለሱ ነው ያኪም ማስረጃው እነ ናቲ ቤት የበላው ምግብ ነው አለሽ ውጤቱ የበሰለ ምግብ ውስጥ የሚደረግ ነው መርዙ የሚበስል ምግብ ውስጥ የሚደረግ ነው የግድ መሞቅ አለበት መርዙ ለመስራት መሞቅ አለበት ናቲ ለምንድን ነው እንድቆጣ የምታረገኝ ለምዶ ማትረዳኝ በጣም እየታገለ ማመኩ ጓደኛክ ነው ምንም አያሳዝንህ አይደለም ለምዶ እንደቀላል ነገር ያያችሁት ይሄ ልጅ አንድ ነገር ቢሆን ቤተሰብ ያለው ልጅ ነው እናት አባት ያለው ልጅ ወንድሞች አሉ አንድ ነገር ቢሆንስ ምንም አላሳሰባችሁም የሱ ደህንነት እዚህ ጋር እናንተን እኔ ማን የመረዘው ማለት ነው ያናደዳችሁ ይሄ እኮ እዚህ ቤት ነው የተመረዘው ዝም በል ራስህ ናቲ ለምን ድረስ ስለመጣሽ ያከበርኩሽ ናቲ እያወራ ያለሁት እኮ ስለማሚ ህይወት ጉዳይ ነው ማወቅ አለብህ እኔ መረዳት አለብህ እያወራ ያለሁት ስለሱ ህይወት ጉዳይ ነው የበቀል እቅድ ከሆነ ያሸው ስለምን በቀል ነው የምታወራው የበቀል እቅድ እኔ ነኝ የመረስኩት ታዲያ እና ምን ነበርኩ እኔ እዚህ ከአንተ ጋር ሰላም እኮ አልነበርንም እዚህ ቤት እኔ እመጣለሁ ናቲ እኔ እኮ እየጠየቅኩ ነው ያለው ለማድረግ እየሞከርሽ ነው እየጠየቅኩ ነው ያለው የዛኔ እንደዚህ አይነት ቪዲዮ ይሰራሹ ለምንድን ነው ይላል እውነቱን ማወቅ ስለምፈልግ እሷን ጠይቄያታለሁ እሷን ጠይቄያታለሁ አሁን ከእሷ ጋር ነው ማውራት ከእሷ ጋር ነው ማውራት የምፈልገው አሁን እኔ እያወራሁሽ አይደል ከእሷ ጋር ላውራ ይኸውልሽ ማይመስል ነገር የሆነ ነገር ነው የሆነ በትክክል አውሪ የምንም በቀል የለም ናቲ የምን በቀል ነው የምታወራው ስለምን ምን ስላደረከኝ ነው የምበቀል ሁሉንም ነገር በይቅርታ የጨረስን መስሎኝ ነው በይቅርታ ከጨረስ ለምንድን ነው ይሄ እኮ የማሜ ጉዳይ ነው የኔ ጉዳይ አይደለም እኮ የማሜ ጉዳይ ነው የማሜ ጉዳይ ስለሆነ መሰለኝ እንደዛ ሰው ነው እኮ የማሜ ጉዳይ ነው እና የምን በቀል ነው የምታወራው ለምን በቀል ምን ስላደረከኝ ነው በይቅርታ እኮ ጨርሰናል ናቲ
አሁን አክብሬያችሁ ነው ይኸውልሽ ከጓደኛዬ ስለመጣሽ አክብሬያችሁ ነው እስካሁን ዝም ብለሽ። እኔ እኮ እዚህ ጋር አንተ ከኔ ጎን ነው መሆን ያለብህ እንደ አንድ የማሜ ጓደኛ እንደ አንድ ጓደኛ እና እዚህ በበለው አንተ ብቻ እኮ አይደለህም እዚህ ቤት ያለው እሷም አለች። ስለዚህ ማን እንደመረዘው አንተ ከኔ እና እኔ ነኝ የመረዝኩት። እሺ መጠየቅ የምትፈልጊው ነገር የሚያስለቅስሽ ነገር የለም። አንቺ በማልቀስ ነው የምታምኚው። የሚያስለቅስ ነገር እኮ አላወራሁም እኔ ናቲ። አንተ በዚህ ሰዓት ከኔ ጎን ነው መሆን ያለብህ። አንተ ከኔ ጎን ነው መሆን ያለብህ ናቲ፣ ስማኝ። አንተ ከኔ ጎን ነው መሆን ያለብህ። እንደውም በእኔ ቦታ ሆነ እውነቱ እንዲወጣ ማድረግ የነበረብህ አንተ ነህ። ለምን ዝም እንዳልክ አልገባኝም፣ አላውቅም ዝም ብያለሁ እኮ። ለምንድን ዝም ያልከው? ለምንድን እውነቱ እንዲወጣ አላረከው? ማን እንደመረዘው ማወቅ ለምንድን ያልፈለከው እኮ? ለምንድን ያልፈለከው? ለምንድን ዝም ያልከው? መች ሰራ? መች ጠየቅ? ማንን ጠየቅ? ይበልስ ጠይቅ። እየተናደድክ ነው ከኔ ጎን ሆነ አንተ እነሱን እውነቱ አንተ ቪዲዮ ነው። ምን አይነት ጥያቄ ጠይቀሽኝ ነው እንደዛ ቪዲዮ የምትፈትኝኝ? ምን አይነት ነገር ነው? ለምን አልፈትንህም ነው? ከኔ መረጃ የሚያስፈልገሽ ነው ከተሳካ ነው። ለምን ያደረክ ከሆነ አንተም ብትሆን አድርገህ ከሆነ እኔ ማንንም አልተውም። አንቺ ማንም ያደረገ ሰው እዚህ ቤት አሁን አንተ በዚህ ሰዓት ከኔ ጎን ነው መሆን ያለብህ። ከአንቺ ጎን ሳይሆን ከእውነቱ ጎን ነው እኮ። እውነቱን ይዤ ነው የመጣሁት። ስለዚህ እውነቱ ምንድን ነው? እውነቱ እዚህ ቤት በበላው ምግብ ነው የተመረዘው። እሺ ማን ነው የመረዘው እኮ? እሱን ነው አብረን መጠየቅ የምንችለው። ቀጥታ መተሽ ለምን ወጣች? አንተ መቻልኩ እኔ እዚህ ቤት የነበርከው አንተ ብቻ ነህ። አንተ ብቻ ነህ እዚህ ቤት የነበርከው። አንተ ብቻ እኮ አይደለህም እዚህ ቤት። እነዚህ ሶስቱ ሰዎች ለምንድን ነው ያልጮሁብኝ? ምን አይነት ልጅ ወርሽ አላትሽ? ለምንድን ነው እናንተ እነሱ ያልጮሁብኝ? አንቺ በማልቀስ ነው የምታምኚው? በእግዚአብሔር ለራሴ እያመመኝ ነው። ለምንድን ነው ግን እየወረደብኝ ነው? በእግዚአብሔር አይደለም። አንቺ ንጹህ ከሆንሽ እዚህ ጋር የሚያስለቅስ ነገር የለም። ንጹህ ከሆንሽ ከኔ ጎን ነው መሆን ያለብሽ። ከኔ ጎን ሆነሽ እውነታውን ለማወቅ መሞከር ነው ያለብሽ። ከኔ ጎን ነው መሆን ያለብሽ። እና ለምን አላገዛችሁኝም? ለምንድን ነው ቁጭ ያላችሁት? ይሄ ራሱ አሳምቡሳ ጥሬ ነው። አሳምቡሳ ውስጥ የሚሆን አይደለም። ምክንያቱም አሳምቡሳ ተሰርቶ ነው የሚመጣው። ይሄ ግን የፈለግሽው ነገር ጠይቂና በእናትሽ ሂጂ። እኔ መጨቃጨቅ አልፈልግም። እኔ መጠየቅ የፈለኩት ሶስታችሁ ናችሁ እዚህ ቤት የነበራችሁ። እሺ ነበር። ሶስታችሁ ነበራችሁ። የተመረዘው ሶስታችን ብቻ ሳይሆን ካሜራ ያዘችው ልጅም ነበረች። ምንድን ነው? እሺ ቀጥይ። እሺ እሷም አስፈላጊ ከሆነ ትመጣለች። አስፈላጊ አይደለም፣ ምክንያቱም እኔ ሁሉንም ነገር ማወቅ ፈልጋለሁ። እሺ ተናገሪ እኮ። እዚህ ቤት የነበረ ሰው እሷ የመጣችው መጨረሻ ላይ ነው። ሲቀጥል ምግቡን ላቀርብ ስል ነው የመጣችው። ስለዚህ እሷ አታስፈልግም፣ አልነበረችም ብለን መያዝ እንችላለን። ምክንያቱም ምግቡ ሲበስል ነው አብሮ መብሰል ያለበት ነው። እና እንደዚህ ነገርሽ እዛ እንደዛ አሉሽ? አብሮ መብሰል? አዎ እንደዛ ብለው ነው የነገሩት። ቀጥይሽ። ማን ነበር ምግቡን ያበሰለው? ሰላም ናት ያበሰለችው። እና እሺ ቀጥይሽ። አብራችሁ ነበራችሁ። ስለዚህ እኔ ነኝ ማሜ ልመርዝ የሞከርኩት። አብራችሁ ነበራችሁ። እዚህ ቤት ውስጥ የነበረ ሰው ሁሉም ተጠያቂ ነው። በህግ እኮ ያስጠይቃችኋል። እኔ በህግ ያልመጣሁት ለምንድን ነው? ስለምንታወቅ ጓደኛው ነህ። ለሰው እንኳን ምን ይመስላል አሁን በህግ ቢጠየቅ? ይሄ እስኪጣራ ሶስታችሁም ነው የምትታሰሩት። ሶስታችሁም ነው እስኪጣራ የምትታገሱት የምትታሰሩት። እስኪጣራ የምትታሰሩት ሶስታችሁም ናችሁ። መናገር የምፈልገው እላፊ አይደለም፣ ህጉ ነው። ህጉ እንደዛ ነው የሚሰራው። የምትፈልጊውን ጠይቂና ውጪ። መጠየቅ እየጠየኩህ ነው እኮ ያስጨረሰኝ አይደለም። ሌላን ሰዎች አይደለም። እሺ ማን መረዘው? ጭንቅላት የሌላው እና ማን መረዘው? እሺ ዝም በይ ጠይቂና ምን አድርጎኝ ነው ለመረዘው? አንዴ እሺ አንቺ እዚህ ቤት ነበርሽ፣ ከነሱ ጋር ነበርሽ። ከመጀመሪያውም እስከ መጨረሻው አብረሻቸው ነበርሽ። ምግቡም ናቲ በልቶስ ነበር? አልበላም አይደል? አንቺ ብትሆኚ ምን ታስቢያለሽ? ናቲ ምግቡን ካልበላ እዚህ ቤት ሶስቱ እሷ ተፈራዳኝ ብዬ ነው የምጠይቃት። እንቁላል ነበር አይደል? ይኑራ እና ታዲያ ጾመኛው እንዴት ነው በላው እንቁላል? እሺ ያምሻል እንዴ አንቺ? የጾም ምግብ መሆን ይችል ነበር እኮ። ለምን ከለከልሽ? ለምን ከለከልሽ? እሺ ነሽ እንትን እላለሁ፣ በእምነቴ አምናለሁ። እሺ ታምኛለሽ? አዎ እኔ እንቁላል ስለሆነ የከተትኩትም ለማሚ ለይቼ የሰራሁት ላይ ለምን ለይተሽ ሰራሽ? ባለፈው አንበላማኝ ምግብ ለምን እሱ እናንተ የምትበሉትን አልሰራችሁም? አንዴ ተረጋጋኛ ሰሽሮና ብላው ለምን እሱ የሚበላው ነገር አትሰሩ? ሃይማኖቱ አፍጥር ሲያደርግ ችግር የለውም። ለምን ብቻውን እንዲበላ አደረጋችሁ? እየሰማሽኝ አይደለም እኮ አንቺ አውሪ። አንተ ግን ዝም ብለሽ ላስረዳሽ እየሞከርኩ ነው። ባለፈው ላስረዳሽ ሞክሬያለሁ፣ ግን ትረዱኝ አልቻላችሁም። የጾም ያልኩት አፍጥር እነሱ ኦልሬዲ ስጋ ራሱ ብቻ ስጋ ነበር መስራት የነበረብኝ የማስበው ማለት ነው። በወቅቱ ስላልቻልኩኝ እንቁላል ቀቅዬ በእንትን አድርጌ ነው የሰጠሁት፣ በቅቤ ምናምን አድርጌ ለሱ ዳይቼ ማለት ነው። እንቁላል ደግሞ ለሱ ስከለክል የነበረው ጾመኛ ስለሆንኩኝ ፊት ለፊቴ እንኳን ከኔ በኋላ እንኳን ቢበላ እንዳይበላ ነው፣ በቃ እንዳይበላ ነው። ጾም ስለሆነ ነው እንቁላል እየከለከልኩ የነበረው። እኔ ስለማልበላም አልጠቀመውም። ግን እሱ ግዴታ ለወንድማችን አፍጥር ማድረግ ስለነበረበት በሱ ነው እኔ ያሰብኩት ነው።
እኔ ክፉ ነገር አስቤ አይደለም። እኔ ማቁ ታሪክ የለም። እመቤቴ አንቺ በቦታው ነበርሽ፣ ለዛ ነው ያልበላ። እንዴ ሶስታችንም እኮ አልበላንም። እኔ ጾምኛ ነኝ፣ እሱ ለዛ አልበሉም እና ብቻውን በላ። ብቻውን የበላው ምግብ ተመረዘ። ሲበስል ነው አይደል? አንድ ላይ ነው አይደል መርዙ የሚጨመረው? አንተ ለምን ዝም አትልም? ታዲያ እኔ ጥያቄ ሆነብኛል። ሲበስል ነው አይደል አንድ ላይ የሚጨመረው? እስኪ ጨርስ። ለምን አትጠይቀኝም? እሷን እየጠየኩ እኮ ነው። ናቲ ካንተ ጋር አይደለም እያወራለሁ። እሺ ምንድነው? ሲበስል ነው አይደል የሚጨመረው መርዙ? መርዙን እሳት መንካት አለበት እኮ። ታዲያ አንድ ላይ ወጡ ተሰርቶ ከዛ ላይ ነው የቀነስኩት አለችሽ አይደል እንዴ? ቅቤ ስታደርግ አድርጋበት ሊሆን ይችላል። ኦኬ ከቅቤው ጋር የሚገባ ቅቤ ስታደርግ እሳት ላይ ሆኖ ነው ቅቤ የሚደረገው። እሱ እኔ እሱ እኮ ማወቅ ግዴታ አይደለም። እሺ ግዴታሽ ካልሆነ ሁሉንም ነገር ማወቅ አለብሽ። እሱንም ማጣራት ነበረብኝ። አንተ እንደውም ስለ እውነት እናውራ ከተባለ አንተ ማሜ ተመርዞ ማሜ ላይ የግድያ ሙከራ ደርሶበት እንደዚህ ነው መቆጣት ነበረብህ። ለምንድን ነው የማልቆጣሽ? ለምን እንደምትቆጣኝ ዝም ብለሽ የተቆምሽ ነው? ለምን አንተ ንጹህ እንደሆንክ ልብ ካወቀ ለምን ከኔ ጎን አልቆምክም? ለምን እንደምትቆጣኝ? ለማን ነው የሸፈንክ ያለኸው? ለማን ነው የሸፈንክ ያለኸው? ለማን ነው የሸፈነው እኮ? ለማን እየሸፈንክ ነው? እንደዚህ አይነት ጥያቄዎች ካንተ አልጠብቅም። ማሜ እኮ ወንድም ማለት ነው። ማሜ እኮ ወንድም እሱን አንቺ እኮ አትነግሪኝም። እና መርዝ ሊደረግ ይኸውልሽ፣ የዛኔ እኛ መርዝ ብናበላው ሆስፒታል ድረስም አይሄድም። ልንገርሽ። ኧረ አይሄድም። ምን ይሆን እዚሁ ትገለው እዚህ ትጨርሱት ነበር። አልተሳካላችሁም። ከእሷ ጋር እያወራሁ እንዳልመታሽ አንተ በጉልበት ነው የምታምነው፣ በጉልበት ነው የማይመስል ነገር አታውሪ። እና ሁሌ እኔን መምታት አይሰለችም? እኔ መምታት እኔ ለእጅን ማንሳት እኮ ሊሰለች ይገባል። በጣም እሺ ናቲ እንደተማረ ሰው አስብ። እሺ እኔ ከእሷ ጋር እያወራሁ ነው እንድጨርስ። የተማረ ሰው እንዳንቺ ካሜራ ይዞ መጥቶ ደቅ ነው እንደዚህ ያወራል ማለት ነው። ወንጀል እያጣራው ነው። እሺ የእኛ መርማሪ ፖሊስ ጠይቂያት። እሺ ለጓደኛ እኮ ጠይቂያት። አሁን ሌላ ነገር አትጠይቂያት። ጠይቂያትና እሺ ለጓደኛ እንደዚህ መሆን ያለብህ አንተ ነህ። ጠይቂያት እንዴ። እና ብቻውን የበላ ብቻውን ሲበላ እዚሁ አንቺ ፊት ነው ራሱን የሳተው አይደል? ምን ታስቢያለሽ አንቺ ብትሆኚ? እኔ ካሰብኩት ውጭ የምታስቢው ነገር አለ? አይኖርም። ምክንያቱም እዚህ ቤት ነው የበላው፣ እዚህ ቤት ነው የታመመው። እናንተ ሶስታችሁ ነበራችሁ። አንድ ሰው ቢሆን በቃ ያ ሰው ነው ብለሽ ተወስኛለሽ። ሁለት እንኳን ብትሆኑ ማን እንዳደረገው ፈጣሪና ያ ሰው ነው የሚያውቀው። እኔ ላቅ አልችልም። እያደረግኩ ያለሁት ማሜ በጣም ማከብረው ሰው ነው፣ ጥሩ ሰው ነው፣ ለእኔ ብዙ ውለታ ያለልኝ ሰው ነው። ስለዚህ ጉዳዩን ህግ መያዝ ይችላል። ሄደን እኮ ከወንድሙ ጋር ክስ መክፈት እንችላለን። ክስ መክፈት ከብዶኝ አይደለም። እኔ ግን ናቲ እንዳላደረገ ስለተሰማኝ ናቲ ጓደኛው ነው። አንቺን እያልኩሽ አይደለም፣ እሷንም እያልኳት አይደለም። እዚህ ጋር ማን እንዳደረገው ማወቅ ስለምፈልግ ናቲን ካልጠረጠርሽው እንዴት እኔ እና እሷን ጠረጠርሽ? ማን ነበር ከእናንተ ውጭ እዚህ ቤት? ስለዚህ እሱም አለ ናቲም አለበት። ምን ለማለት ነው? አንቺ ደግሞ ምንድን ነው የምትይው? እንዴ ከሷ ጋር ያወራው ምትይው ምግብ እኔ ወጥ ገብቼ ድስት እሰራለሁ እንዴ? ወጥ ውስጥ ናቲ እውነቱን እግዚአብሔር ነው ማለት እኔ ድስት ገብቼ እሰራለሁ። ቦታውማ አለ እኮ አንተ። ስለዚህ የሰራችው ሰሊና ናት ምግቡን። እኔም አልሰራውም። ሰሊና ናት የሰራችው ምግቡን። ብቻሽን ነው የሰራችው? ሰላም አንቺ ማልቀስ እኮ ምንም አያመጣም። ለምን እንደምታለቅሽ ነው የማይገባኝ። ጓደኛሽ ናት አይደል? ለምንድን ነው የምታለቅሽበት ምክንያት ምንድን ነው? የምታለቅሽበት ምክንያት እኮ አልገባኝም። እንጃ አንቺ ናቲን ስላልጠረጠርሽው ያው እኔና እሷን ስለጠረጠርሽ እኔ ሁላችሁንም ነው የምጠረጥረው። ግን ሁላችሁንም መጠረጥረው እኔ አንቺን አላቅሽም። ከማሜ ጋር ምን አይነት ግንኙነት ይኖራቸው አላቅም። ግን አሁን እነሱ ያርዱት ያሉት አንቺ እንደሆንሽ ነው። ገብቶሻል? እዚህ ጋር ጉዳዩን ህግ ቢይዘው ለህግ ማሳለፍ እንችላለን። እና ህግ ቢይዘው ጉዳዩ ምን ያህል ከባድ እንደሆነ የምታውቂው ነው። እኔ ግን እዚህ ጋር ምን እያደረኩ ነው ያለሁት? ማን እንዳደረገው ማወቅ ፈልጋለሁ። ከዛ ሰው መራቅ አለበት። ፈጣሪ ይመስገን ማሚ አሁን ላይ ደህና ነው፣ ምንም አልሆነም። እግዚአብሔር ይመስገን። ፈጣሪ የልቡን ስለሚያውቅ ምንም አልሆነም። ስለዚህ የጠረጠርሽው እኔን ነው ማለት ነው? ማንን ልጠርጥር? ሰሚኛለሽ? እሺ የሰማሁሽ ነው። እኔና ናቲ የመክፈቻ ቪዲዮ መስራት ነበረብኝ። ማሜ እየመጣ ነው ብለን ማለት ነው። ሰራርቼ የመጣው ከውስጥ እሷ ላቅርብ በላይ ነበር የገባችው ልታግዘኝ ማለት ነው። ልታግዘኝ ልታቀራርብ የገባችው እሷ ናት። ላግዝሽ ምናምን እኔ ላቀራርብ አለችኝ። ከዛ እሺ አልኳት። ከዛ እኔና ናቲ ደግሞ እዚህ የመክፈቻ ቪዲዮ እየሰራ ነበር። በቃ ይሄ ነው ወጥ የሰራሁት እኔ ነኝ፣ ያዘጋጀሁት እኔ ነኝ። ምን እንደተፈጠረ አላውቅም። ያቀራረበው ግን ያቀራረበችው እሷ ናት። ላቀራርብ ላይ የገባችው እሷ ናት። እሺ ምን እንዳስብ ነው የምትፈልጊው አንቺ? እዚህ ጋር ወይስ ለብቻ ላውራችሁ? ምንድነው እያደረጋችሁ? አንተንም እኮ ለብቻ አውርቻለሁ። ኖ እኔ ስለማውራትሽ አይደለም። ምንድነው እየተፈጠረ ያለው?
ምንድነው የተፈጠረው? ለምን እሷ እንድታቀርብ አደረግሽ? የዛኔ እኮ መክፈቻ ቪዲዮ ከቀረበ በኋላ መስራት አንችልም? ምንድነው ነገር ለምን እንደምታወዛግቡኝ? ለምን ማለት ናቲ? አንድ ሰው ላይ ብቻ ማን ምን ያላዛት ብዬ ነው ላቀርብ እኮ። እሺ ለምንድን ነው እኔ አሁን ያወዛገባችሁ ነው? ቪዲዮ እየሰራን ስለዚህ ስላቀራረብኩ ብለሽኛል ብለሽ ነው የገባሽው። ምግቡን ያቀራረበችው እሷ ናት። ስለዚህ ምንድነው እዚህ ቤት ሄሪሽ ተመረዘ ከተባለ ታዲያ ማን ነው የመረዘው? በቃ ይሄን ነው የማውቀው። እኔ የማውቀው ታሪክ የለም። ምግቡን የሰራሁት እኔ ነኝ ያዘጋጀሁት ከመጀመሪያ ጀምሬ። ከዛ እንትን ማሜ ሲቆይበት በቃ መክፈቻ ቪዲዮ እንስራ ብለን እኔና ናት እዚህ ጋር እየሰራን በቃ እኔ ላቀራርብ ብላ እዚህ ጋር ሁሉንም ያዘጋጀችው እሷ ናት። ከዛ ውጪ ምንም የማውቀው ታሪክ ምግቡ በስሎ ከወጣ በኋላ ነው ያቀራረብኩት። የሚበስል ነገር ከሆነ ማለት ነው። ማትተማመኑ ጓደኛ ማቾች ናችሁ እንዴ? ሰላም እሱም እሺ ለብቻችሁ አታኛትም እንዴ? ሰላም አንዴ ውጪ እና ለታለች እዚህ ያለች ታውራ ለቱጣና እኔ እሷን ማውራት ፈልጋለሁ። ሰላም ቱጣ፣ ሰላም አንዴ ውጪ ወጣላችሁ። ይኸውልሽ ሰላም ጓደኛሽ እንደሆነች አውቃለሁ። እንደዚህ ስለጠየቅኩሽ ራሱ ይቅርታ፣ ግን እኔን መረዳት አለብሽ። ተረጂ እኔን መረዳት ስላለብሽ ተረድተሽ ሰላም ጓደኛሽ ናት። የተፈጠረውን ነገር ንገሪኝ፣ ችግር የለውም። እኔ የምሬን ነው የምልሽ። እውነታውን ከነገርሽኝ አግዝሻለሁ። አንቺ ማድርገሽ ከሆነ ሰላም ስታደርግም አይተሽ ከሆነ ቆይ አንዴ ስሚኝ። አንቺ አድርገሽም ከሆነ ሰላም ስታደርግም አይተሽም ከሆነ ንገሪኝ። ምክንያቱም ህግ ከያዘው ጉዳዩ በጣም ከባድ ነው የሚሆነው። በጣም ከባድ ጉዳይ ነው። ሶስታችሁም ትታሰራላችሁ እስኪጣራ ተብሎ። አንቺም የራስሽ የሆነ ስራ ይኖርሻል፣ ቤተሰቦች ይኖርሻል ምናምን አይደል? እና እስኪጣራ ተብሎ ወር 2 ወር ልትታሰሪ ትችላለሽ። እንደዛ ከሚፈታ እኔ አንቺ ነሽ እያልኩሽ አይደለም፣ ግን ያደረገውን ሰው ታውቂያለሽ። እዚህ ቤት ከተመረዘ ነገሩ አንድ የሆነ እውነት አለው። እዚህ ቤት ተመርዞ ከሆነ ማን ነው ምግብ ያቀረበው? እኔ እናንተ ናችሁ ልላችሁ ምግብ ያበሰለችው ሰላም ናት ነገር አይደል እንዴ? እኮ ሰላም ናት ምግቡን ያበሰለችው። ያቀረብሽው አንቺ ነሽ አይደል? እኔ በእውነት የምሬን ነው የምልሽ። እውነታውን ከነገርሽኝ ከአንቺ ጎን እሆናለሁ። ጉዳዩን ለህግ አሳልፌ አልሰጥም። ይሄን ቃል እገባለሁ ስልሽ ጉዳዩን ለህግ አሳልፌ አልሰጥም። በቃ ይሄ ቃል ነው። ማንንም መሰጠት አለበት እንጂ አንተ ዝም በል። ለምን ዝም እላለሁ? ናቲ ዝም በል። ለምንድን ነው ዝም የምለው? ዝም በል እያልኩ ነው ናቲ። ለምን ዝም እላለሁ? ሄሮ እንዴት ዝም ማለት ስላለብህ ነው? ለምን ዝም እላለሁ? እውነት ከእሷ ጋር እያወራሁ ነው እና ጉዳዩን ለህግ አሳልፌ እንደማልሰጥ ቃል እገባልሻለሁ። እና አንቺ እኔን በምን ታግዢኛለሽ? እኮ የምታውቂው ነገር ላይኖር አይችልም። ለምን ያቀረብሽው አንቺ ነሽ፣ ያበሰለችው ደግሞ ጓደኛሽ ነች። ጠርታሽ አይደል የመጣሽው? ሰላም ጠርታሻለች አይደል? ጠርታኛለች እኮ። ስለዚህ የሆነ የምታውቁት እውነት አለ ማለት ነው። ከፈለግሽ ናቲ መውጣት ይችላል፣ እኔ አንቺ ማውራት እንችላለን። ግን አንቺ አሁን እዚህ ጋር ራስሽን ማዳን አለብሽ። የምታውቂውን እውነት ከተናገርሽ ከአንቺ ዘንድ እውነቱን ከሰማሁኝ እኔ ከአንቺ ጎን ነው የምሆነው። ምክንያቱም እዚህ ጋር ማሜን ሊጎዳ የፈለገው ሰው ማን ነው የሚለውን ነው ማወቅ የምፈልገው። ከዛ ሰው እንዲርቅ ስለምፈልግ፣ ከእንደዚህ አይነት ሰዎች ራሱ እንዲጠብቅ ስለምፈልግ እኔ ማሜን ማን እንደዚህ እንዳደረገው ነው ማወቅ የምፈልገው። የኔ ነጥብ እሱ ነው። እና ከአንቺ የምፈልገው ምንድነው እውነቱን እንድትነግሪኝ ነው። ለህግ ጉዳዩን አሳልፌ አልሰጥም፣ ቃል እገባልሻለሁ። የምሬን ነው። በምንም አይነት ሁኔታ ይሄ ጉዳይ ህግ ጋር አይደርስም። ይሄንን ማደርገው ግን እውነቱን ከነገርሽ ነው። እውነቱን መናገር አለብሽ ለኔ። አንቺ ነሽ ያደረግሽው ወይስ ሰላም ናት? ምክንያቱም እናንተ ጋር ነው ነገሩ ያለው፣ እናንተ ጋር ነው። ገብቶሻል? ሰላም ነው ያበሰለችው፣ አንቺ ነሽ ያቀረብሽው። ሰላም ደግሞ ጓደኛሽ ናት። ሰላም አይደለችም። ስለዚህ አንቺ ነሽ ሰላም አይደለችም ማለት ሰላም አይደለችም። የምታውቂው ነገር አለ? ማውቀው ነገርማ አለ። እሺ አንቺ ነሽ ማለት ታዲያ ማን ነው? አንቺ ነሽ እዚህ ቤት ከአራታችን ውጪ ማን ነበር? እሺ ማን ነው? ናቲ እኔ እያወራኋት ነው። ኖ አይደለም። ይሄ ነገር እዚህ ቆና እኮ ሰላም አይደለችም እያለች ነው። የምታውቀው ነገር ካላት አይደል ሰላም አይደለችም የምትለኝ? እሺ ተናገሪ እንጂ ምን ይዘጋሻል? ሰላም አይደለችም እያለች ነው። ሰላም ካልሆነሽ ከኔ ጋር እያወራች ነው። አንተ ለምን እንደምትጮህባት? ሄሮ ለምን እንደማልጮህ? ከኔ ጋር እያወራች ነው። ቤቴ እኮ ነው የተመረዘው እኮ። ስለዚህ ማን ነው ትናገራ? እናት ባለመጮህ እኮ መጠየቅ ይቻላል። እሺ ጠይቂያትና ትናገርሻ እኮ ጠይቂያት። እሺ አንተ ከኔ ጋር አትጮህ። ስለዚህ አንቺ የምታውቂው ነገር አለ። ማሜን ሲመረዝ ማን እንደመረዘው ማን ይሄንን ነገር እንዳደረገበት የምታውቂው ነገር አለ። ሰላም ካልሆነች አንቺ ነሽ ማለት ነው ወይስ እኔ አይደለሁም? እሺ ታዲያ ማን ነው? ማን ሊሆን ይችላል? ታዲያ እኔ አይደለሁም፣ ሰላም አይደለች። ታዲያ ማን ነው የመረዘው? ማን ነው? ነገር እዚህ ቤት ተመርዟል እየተባለ እኮ ነው። አመንሽ አንቺ ራሱ ማን ነው የመረዘው ታዲያ?
ሰላም አይደለችም እኮ ማን የመረዘው? አትጮህባት ልጅቷ ላይ አትጮህባት አይደል? ይኸውልሽ ትነግሪኛለሽ አይደል? ትረጋጋና ትንገረኝ እኮ ትናገራ። ምን መረጋጋት ያስፈልገዋል? እኬሌ ነው ብሎ ለመናገር እንዴ? እየጠየኳታለሁ። ምን የምታውቀው ነገር አለ እንዴ? ምነው እንደዚህ አንቺ ልጅ አፍሽ ተቀበል እና ሰላም ካልሆንሽ ማን ነው እኮ እሷም ትሆን እኮ ትናገር አለ ትናገራለች። ለምን ቀስ ትላለች? እንትና ነው ለማለት እኬሌ ነው ለማለት። እሺ ማን ነው ገሪ? ማን ነው? ችግር የለውም ምንም አትፍሪ። እኔ ከአንቺ ጎን ነኝ። ምንም ማድረግ ካለብኝ ማንም አይነካሽ። ምንም እንዳፈሪ አንቺም ከሆንሽ ያደረግሽበትን ምክንያት ከነገርሽ ምክንያት ካለሽ ማሜ ያስቀየመሽ ነገር ከማሜ ጋር የምትተዋወቁ ከሆነ እሱ ያደረገሽ ነገር ካለ ለምን ማሜ ለምን አታስጨርሰኝ? ታውቃለች ማን ነው የተፈጠረ? አንቺ ምክንያት ካለሽ ምክንያትሽን ከነገርሽ የምሬን ነው የምልሽ ወደ ህግ አሳልፌ አልሰጥሽም። ይሄ ቃል ገብቼልሻለሁ። መጀመሪያም ቃል የገባሁት ነገር ይሄን ጉዳይ ህግ ጋር አልወስደውም፣ እዚሁኛ እንጨርሰዋለን። እኔ የምፈልገው ከእንደዚህ አይነት ሰው መራቅ ስላለበት ነው ደጋግሜ የምነግርሽ። ስለዚህ አንቺ ሳትፈሪ አንቺ ማርገሽ ከሆነ ለምን እንዳደረግሽ ምክንያትሽን አይደለሁም። እሺ ታዲያ ማን ያደረገው? እዚህ ቤት የነበራችሁ አንቺ ናቲና ሰላም ናችሁ። ያችኛዋ ልጅ እሺ ያችኛዋ ልጅ ናት። ማን ነው? እሺ ንገሪኝ። ማን ያደረገው? ማን ነው? ናቲ ነው? ማን ያደረገው? እሺ አንቺ ካልሆንሽ ማን ነው? ተናገሪ። ናቲ ነው የምትይም ከሆነ ናቲ ነው። ምንድን ነው የምትጠብቂው? ማን ያደረገው? ከኛው ማን ነበር? ሌላ ሰው ነበር ኮኒ አይደለም። ሰላም ማለት እኮ ታዲያ ማን ነው? ማን ነው? እሺ ንገሪኝ። ምንድን ነው የምትጠብቂው? አይደለችም እያለች እኮ አይደሉም። በቃ እሷ እርግጠኛ ነው እሷ ራሷ እንዳልሆነች መጣጣ ነገር እዚህ ጋር ያለው እኔ ብቻ ነኝ የቀረሁት። ያቺ ልጅ ናት። ሌላኛው እሺ ማን ነው? ናቲ ነው? ማን ነው? ንገሪኝ። ችግር የለውም። ምንም አያረግሽም። ምንም አያመጣም። እመኚኝ። ማንም ከሆነ ንገሪ። ማንም ምንም የሚጎዳሽ ሰው የለም እዚህ ጋር። ማንም ነው ማይነካሽ። አስፈላጊ ከሆነ እኔ ጋር ትቆያለሽ ነገሮችን እስካስተካክል። ማንም የሚነካሽ ሰው የለም። ማን እንደሆነ ግን ንገሪ። እንዳፈሪ ንገሪ። እውነቱን። ይሄ ልጅ አያሳዝንሽም? አንድ ነገር ሆኖ ቢሆንስ? ፈጣሪ ይመስገን አሁን ተርፏል፣ ደህና ነው። የሆነ የከፋ ነገር ሆኖ ቢሆንስ አያሳዝንሽም? ቤተሰብ ያለው ልጅ ነው፣ እናት አባት አለው፣ ብዙ ኃላፊነት ያለበት ልጅ ነው። በዛ ላይ መልካም ልጅ ነው፣ ጥሩ ልጅ ነው እና አያሳዝንሽም? እባክሽ ተረጅኝና ንገረኝ ማን እንዳደረገ። እዚህ ጋር አትፍሪ እሺ? ነግሬሻለሁ። በቃ ምንም የሚያስፈራ ነገር የለም። አትፍሪና የምጠይቅሽን ንገሪ። አይኔን ይላይሽ እንዳትዋሺ፣ ስለሚጠቅመኝ ነው። እና ሰላም ናት ያዘዘችሽ? እሺ ሰላም ካልሆነች አንቺ ነሽ። እዚህ ቤት ውስጥ የነበሩ ሰዎች አንቺ የምታውቂው እውነት እንዳለ ነግረሽኛል አይደል? የሆነ የምታውቂው ነገር አለ። ስለዚህ እዚህ ቤት ከነበሩ ሰዎች መሀል ሰላም አይደለችም። እርግጠኛ ነሽ ሰላም እንዳልሆነች? እርግጠኛ ነሽ? እሺ ሰላም ካልሆነች ያቺ ቪዲዮ የቀረጸችው ልጅ ናት ከእናንተ ጋር የነበረችው? አይደለችም። እሺ ሰላምም አይደለችም፣ ያቺ ልጅም አይደለችም። አሁን እዚህ ቤት ውስጥ የቀረው ሁለት ሰው ነው፣ እሷና አንተ ነህ። እሺ አንቺ ነሽ ያደረግሽው? እሺ እኔ አይደለሁም። እሺ ማን ያደረገው? ናቲ ነው? ማን ያደረገው? ናቲ ነው ያደረገው? ተናገሪ እንጂ ምን ይዘጋሻል? ንገሪኝ፣ ችግር የለውም። ናቲ ነው ያደረገው ማለት ናቲ እውነቷን ነው? ምንድነው? ምን እኔ ማሜ ላይ እንደዛ አድርጋ ነው? ሄሮል ተናገሪ። አንቺ የምታወራው እውነቷን ነው? ተናገሪ። ጓደኛ ላይ እንደዚህ አድርጋ ነው? ናቲ ተናገሪ። እንድሜ ላይ ሄሮል ናቲ አደረገው? ማታውቂው ነገር ተናገሪ። አንቺ ምን ይዘጋሻል? ተናገሪ። አብራለች እኮ ናቲ። ሄሮል ቁጭ በይ፣ ቁጭ በይ። ተናገሪ፣ ተናገሪ። ናቲ ወንድሜ ላይ ተናገሪ። ምንድነው? ናቲ ወንድሜ ተናገሪ፣ ተናገሪ። ዞር በይ፣ ተቀመጪ። አንቺ